ሰላም እንዴት ናችሁ? ዛሬ በሀገራችን የቢዝነስ ማህበረሰብ በነጋዴውና በባንኮች ዘንድ ትልቅ መነጋገሪያ ስለሆነው አዲሱ መመሪያ በሰፊው እንወያይ። የኢትዮጵያ ብሔራዊ ባንክ ላለፉት 2 ዓመታት በንግድ ባንኮች ላይ ጥሎት የነበረውን የብድር ገደብ ወይም የብድር ጣሪያ ሙሉ በሙሉ በይፋ አንስቶታል። ይህ ውሳኔ ለእናንተ ቢዝነስ ምን አይነት አዲስ እድል ይዞ መጣ? አሁን ባንክ ብንሄድ በቀላሉ ብድር እናገኛለን ማለት ነው ወይስ ነገሩ ሌላ ድብቅ ፈተናዎች አሉት? ዛሬ በዚህ ቪዲዮ ሁሉንም ነገር በዝርዝር እንመልከተው። ከመጀመራችን በፊት ግን ለዚህ ቻናል አዲስ የሆናችሁ አሁን ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለመሆኑ ብሔራዊ ባንክ ይህንን የብድር ገደብ ለምን ጥሎት ነበር? ለምንስ አሁን ለማንሳት ወሰነ? ነገሩን ጠለቅ ብለን እንየው። ማዕከላዊ ባንኩ ከ2 ዓመት በፊት ይህንን የብድር ጣሪያ የጣለው በገበያ ውስጥ የሚንቀሳቀሰውን የገንዘብ መጠን ለመቀነስና የዋጋ ግሽበትን ለመቆጣጠር በማሰብ ነበር። ባንኮች በዓመት ውስጥ ማበደር የሚችሉት የገንዘብ መጠን ላይ ገደብ ተቀምጦባቸው ነበር። ነገር ግን በተግባር ምን ተከሰተ? የታማኝ የኢኮኖሚ ዘገባዎችና የዓለም አቀፉ የገንዘብ ድርጅት ወይም የIMF ሪፖርት እንደሚያሳዩት ይሄ የብድር ገደብ የታሰበውን ውጤት ማምጣት አልቻለም። እንዲያውም የሚገርም መረጃ ልንገራችሁ። በሀገራችን ካሉ 28 ባንኮች ውስጥ 20 ያክሉ የተጣለባቸውን ሕግ በድብቅ ጥሰው ከተፈቀደላቸው ጣሪያ በላይ ለተለያዩ አካላት አበድረው ተገኝተዋል። ስለዚህ ሕጉ በተግባር የማይሰራና ጥቁር ገበያን የሚያበረታታ ሆኖ ስለተገኘ ማዕከላዊ ባንክ ሕጉን ሙሉ በሙሉ በመጣል ባንኮች በራሳቸው አቅም እንዲያበድሩ በሩን ከፈተላቸው። እሺ፣ አሁን ወደ ዋናው ቁም ነገር እንምጣ። ይሄ የብድር ጣሪያ መነሳት ለእናንተ ቢዝነስ ምን አይነት እድሎችን ይዞላችሁ መጣ? አንደኛውና ዋናው ነገር በባንኮች ዘንድ የነበረው የፈንድ ወይም የብድር አቅርቦት እጥረት ይቀንሳል። ላለፉት 2 ዓመታት ብዙዎቻችሁ አዋጪ የቢዝነስ ፕሮጀክት ኖራችሁ የዋስትና ወይም የኮላትራል ችግር ሳይኖርባችሁ ባንኮች ግን ከብሔራዊ ባንክ በተቀመጠብን ገደብ ምክንያት ማበደር አንችልም እያሉ ይመልሷችሁ ነበር። አሁን ያ ምክንያት ቀርቷል። በተለይ በማኑፋክቸሪንግ፣ በግብርና ወይም በኤክስፖርት ዘርፍ ላይ ለተሰማራችሁ የቢዝነስ ሰዎች ባንኮች እናንተን ለማስተናገድ ከፍተኛ ፍላጎት ይኖራቸዋል ማለት ነው። ሁለተኛው ትልቅ ማሻሻያ የተደረገው በኤክስፖርተሮች ላይ ነው። ከዚህ በፊት ኤክስፖርተሮች ከሚያመጡት የውጭ ምንዛሪ ወይም ዶላር ውስጥ 50% ለባንክ በሀገር ውስጥ ምንዛሪ የመሸጥ ግዴታ ነበረባቸው። አሁን ግን ይህ ግዴታ ወደ 30% ዝቅ ብሏል። ይህ ማለት ምን ማለት መሰላችሁ? አንድ ኤክስፖርተር ወደ ሀገር ውስጥ ካስገባው ዶላር ውስጥ 70% ያህሉን ለራሱ የንግድ ፍላጎት ጥሬ ዕቃዎችን ከውጭ ለማስመጣት ወይም ለሌሎች የቢዝነስ እንቅስቃሴዎች የመጠቀም ሙሉ መብት አለው ማለት ነው። ይሄ በተለይ የውጭ ምንዛሪ እጥረት ላለበት የሀገራችን የንግድ ስነ ምህዳር ትልቅ እፎይታና ማበረታቻ ነው። ባንኮችም ቢሆኑ ብዙ ዶላር የሚያወጣላቸውን ደንበኛ በብድር ለመደገፍ ወደ ኋላ አይሉ። ግን ውድ ተከታዮቼ እዚህ ጋር በጣም በጥንቃቄ ልታዳምጡኝ ይገባል። ሁሉም ነገር አልጋ ባልጋ ነው፣ ነገ ባንክ ሄጄ ብድር ወስዳለሁ ብላችሁ እንዳታስቡ። ምክንያቱስ ብሔራዊ ባንክ የብድር ገደቡን ሲያነሳ በገበያ ውስጥ የገንዘብ መጠን በዝቶ የዋጋ ግሽበት እንዳይከሰት ሌላ በጣም ከባድ መከላከያ ተጠቅሟል። ምንድን ነው እሱ? የፖሊሲ ወለድ ምጣኔውን ወደ 18% ከፍ አድርጎታል። ይሄ በቢዝነሱ ላይ ምን አይነት ተጽዕኖ ያመጣል? የፖሊሲ ወለድ 18% ሆነ ማለት የንግድ ባንኮች ከብሔራዊ ባንክ የሚያገኙት ገንዘብ ውድ ሆነ ማለት ነው። በመሆኑም ንግድ ባንኮች ለኛ ለተጠቃሚዎች የሚያበድሩበት የብድር ወለድ ወደፊት በጣም ሊጨምር ይችላል። ከዚህ በፊት በ14 ወይም በ15% ወለድ ይገኝ የነበረው ብድር አሁን ወደ 20% እና ከዛ በላይ ሊያድግ ይችላል። ስለዚህ አሁን ባለው ሁኔታ ዝም ብሎ ባንክ መሄድ ፍጹም ስህተት ነው ማለት ነው። የምትወስዱት ብድር ውድ ስለሚሆን ያለ ጠንካራ የቢዝነስ እቅድና ትክክለኛ የስጋት ዝግጅት ብድር ከወሰዳችሁ የወለድ ክፍያው ብቻ ቢዝነሱን ሊያከስረው ይችላል።
ባንኮችም ቢሆኑ አሁን የብድር ጣሪያው ስለተነሳ ብቻ ዝም ብለው አያበድሩም። የፕሮጀክታችሁን አዋጭነት፣ የገበያ ሁኔታና ያንን ከፍ ያለ ወለድ ችሎ ማትረፍ መቻሉን በጥልቅ ይገመግማሉ። ያለ በቂ ዝግጅት ከሄዳችሁ አሁን የምታገኙት መልስ አይሆንም የሚል ነው። በአጭሩ ለመጠቅለል ያክል የብድር ጣሪያው መነሳት ለተዘጋጀበት ትክክለኛ የቢዝነስ እቅድ ላለውና አዋጭ ዘርፍ ላይ ለተሰማራ ሰው ታላቅ እድል ነው። ነገር ግን ዝግጅት ለሌለውና በስሜት ለሚነዳ ነጋዴ ውድ ስህተት ሊሆን ይችላል። ለመሆኑ እናንተ ምን ታስባላችሁ? ይህ የብሔራዊ ባንክ አዲስ ውሳኔ በእናንተ ንግድ ላይ ምን አይነት ተጽዕኖ ያመጣል ብላችሁ ትገምታላችሁ? የወለዱ መጨመርስ ያስፈራችኋል? ያላችሁን ሀሳብ እታች ኮሜንት መስጫው ላይ ጻፉልኝ፣ እንወያይበት። ቪዲዮ ከጠቀማችሁ ለወዳጅ ዘመዶቻችሁ ሼር ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ በሌላ አሳታፊ መረጃ እስክንገናኝ ቻው።